አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተወደዳችሁ የተከበራችሁ የጥልቅ ሰዎች እንደምን አላችሁ? በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። ሰብስክራይብ እያደረጋችሁ አበረታቱኝ። መልካምነት ለራስ ነው ማለት ነው። ዛሬ ይዤላችሁ የመጣሁት ፕሮግራም አንድ ወንድማችን ጠፍቶ ስለሱ መረጃ ይዤላችሁ መጥቻለሁ ማለት ነው። እያበረታታችሁኝ መልካምነት ለራስ ነው፣ አበረታቱኝ ማለት ነው። ርዕሳችን ምን ይላል? እናትና አባት ለቅሶ ላይ ናቸው፣ ወደ ቤት አልገባም። ይህ የ4ኛ ክፍል ተማሪ አቢዘር ሶሪ ይባላል። 11 ዓመቱ ነው። ከሚማርበት አግዶኖት ቤት የካቲት 28 ከጓደኞቹ ጋር ሆኖ ጥፋት ስላጠፋ መምህሩ ቦርሳቸውን ተቀብሎ ወላጅ አምጡ ብሏቸዋል። ሁለቱ ተማሪዎች ወደ ቤት ባዶ እጃቸውን ሲገቡ ሕፃን አቢዘር ግን ቦርሳዩን ሳልይዝማ ወደ ቤት አልመለስም፣ አልገባም፣ ይቆጡኛል ብሎ ጠፍቷል ማለት ነው። ያለፉትን 37 ቀናት የት እንዳለም አይታወቅም። እናትና አባት ለቅሶ ላይ ናቸው። ሸር በማድረግ እንተባበራቸው፣ እናግዛቸው ማለት ነው። ምናልባት በአካልም ሆነ በሌላ ሰው እንደዚህ በሚዲያ ልናገኘው ስለምንችል ስልክ ቁጥራቸውን እንያዘው ማለት ነው። 09224 48 5 አይን አለም ትባላለች ማለት ነው። እናቱ 0910 65 61 50 ሶሪ ይባላል። አባቱ ነው። መልካምነት ለራስ ነው። ለመልካም ስራ ረፍዶ አያውቅም ማለት ነው። መቼም የእናትነትና የአባትነትን አንጀት ማወቅ አይጠፋንም። እህትም ወንድምም ስላለን ማለት ነው። ስለዚህ ስለ ህፃን ልጅ ስትሉ ሸር እያደረጋችሁ ላይክ አድርጉ። ምንም አበረታቱኝ። እንደዚህ ያኔ ጠቃሚ ነገር የሆነን ነገር አመጣለሁ ማለት ነው። አበረታቱኝ። ታዳጊ ነኝ። በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተወደዳችሁ የተከበራችሁ የቀልብ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ሰብስክራይብ እያደረጋችሁ አበረታቱኝ። መልካምነት ለራስ ነው ማለት ነው። ዛሬ ይዤላችሁ የመጣሁት ፕሮግራም አንድ ወንድማችን ጠፍቶ ስለሱ መረጃ ይዤላችሁ መጥቻለሁ ማለት ነው። እያበረታታችሁኝ መልካምነት ለራስ ነው፣ አበረታቱኝ ማለት ነው። ርዕሳችን ምን ይላል? እናትና አባት ለቅሶ ላይ ናቸው፣ ወደ ቤት አልገባም። ይህ የ4ኛ ክፍል ተማሪ አቢዘር ሶሪ ይባላል። 11 ዓመቱ ነው። ከሚማርበት አግዶኖት ቤት የካቲት 28 ከጓደኞቹ ጋር ሆኖ ጥፋት ስላጠፋ መምህሩ ቦርሳቸውን ተቀብሎ ወላጅ አምጡ ብሏቸዋል። ሁለቱ ተማሪዎች ወደ ቤት ባዶ እጃቸውን ሲገቡ ሕፃን አቢዘር ግን ቦርሳዩን ሳልይዝማ ወደ ቤት አልመለስም፣ አልገባም፣ ይቆጡኛል ብሎ ጠፍቷል ማለት ነው። ያለፉትን 37 ቀናት የት እንዳለም አይታወቅም። እናትና አባት ለቅሶ ላይ ናቸው። ሸር በማድረግ እንተባበራቸው፣ እናግዛቸው ማለት ነው። ምናልባት በአካልም ሆነ በሌላ ሰው እንደዚህ በሚዲያ ልናገኘው ስለምንችል ስልክ ቁጥራቸውን እንያዘው ማለት ነው። 09224 48 5 አይን አለም ትባላለች ማለት ነው። እናቱ 0910 65 61 50 ሶሪ ይባላል። አባቱ ነው። መልካምነት ለራስ ነው። ለመልካም ስራ ረፍዶ አያውቅም ማለት ነው። መቼም የእናትነትና የአባትነትን አንጀት ማወቅ አይጠፋንም። እህትም ወንድምም ስላለን ማለት ነው። ስለዚህ ስለ ህፃን ልጅ ስትሉ ሸር እያደረጋችሁ ላይክ አድርጉ። ምንም አበረታቱኝ። እንደዚህ ያኔ ጠቃሚ ነገር የሆነን ነገር አመጣለሁ ማለት ነው። አበረታቱኝ። ታዳጊ ነኝ። በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እያበረታታችሁኝ መልካምነት ለራስ ነው፣ አበረታቱኝ ማለት ነው።
ርዕሳችን ምን ይላል? እናትና አባት ለቅሶ ላይ ናቸው። ወደ ቤት አልገባም። ይህ የአራተኛ ክፍል ተማሪ አቢዘር ሶሪ ይባላል። 11 ዓመቱ ነው። ከሚማርበት አብዶኖት ቤት የካቲት 28 ከጓደኞቹ ጋር ሆኖ ጥፋት ስላጠፋ መምህሩ ቦርሳቸውን ተቀብሎ ወላጅ አምጡ ብሏቸዋል። ሁለቱ ተማሪዎች ወደ ቤት ባዶ እጃቸውን ሲገቡ ሕፃን አቢዘር ግን ቦርሳዩን ሳልይዝማ ወደ ቤት አልመለስም፣ አልገባም፣ ይቆጡኛል ብሎ ጠፍቷል ማለት ነው። ያለፉትን 37 ቀናት የት እንዳለም አይታወቅም። እናትና አባት ለቅሶ ላይ ናቸው። ሸር በማድረግ እንተባበራቸው፣ እናግዛቸው ማለት ነው። ምናልባት በአካልም ሆነ በሌላ ሰው በሚዲያ ልናገኘው ስለምንችል ስልክ ቁጥራቸውን እንያዘው ማለት ነው። 09224 48 5 አይን አለም ትባላለች ማለት ነው እናቱ። 0910 65 61 50 ሶሪ ይባላል። አባቱ ነው። መልካምነት ለራስ ነው። ለመልካም ስራ ረፍዶ አያውቅም ማለት ነው። መቼም የእናትነትና የአባትነትን አንጀት ማወቅ አይጠፋንም። እህትም ወንድምም ስላለን ማለት ነው። ስለዚህ ስለ ህፃን ልጅ ስትሉ ሸር እያደረጋችሁ ላይክ አድርጉ። ምንም አበረታቱኝ። እንደዚህ ያኔ ጠቃሚ ነገር የሆነን ነገር አመጣለሁ ማለት ነው። አበረታቱኝ። ታዳጊ ነኝ። በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተወደዳችሁ የተከበራችሁ የቀለብ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ሰብስክራይብ እያደረጋችሁ አበረታቱኝ። መልካምነት ለራስ ነው ማለት ነው። ዛሬ ይዤላችሁ የመጣሁት ፕሮግራም አንድ ወንድማችን ጠፍቶ ስለሱ መረጃ ይዤላችሁ መጥቻለሁ ማለት ነው። እያበረታታችሁኝ መልካምነት ለራስ ነው፣ አበረታቱኝ ማለት ነው። ርዕሳችን ምን ይላል? እናትና አባት ለቅሶ ላይ ናቸው። ወደ ቤት አልገባም። ይህ የአራተኛ ክፍል ተማሪ አቢዘር ሶሪ ይባላል። 11 ዓመቱ ነው። ከሚማርበት አብዶኖት ቤት የካቲት 28 ከጓደኞቹ ጋር ሆኖ ጥፋት ስላጠፋ መምህሩ ቦርሳቸውን ተቀብሎ ወላጅ አምጡ ብሏቸዋል። ሁለቱ ተማሪዎች ወደ ቤት ባዶ እጃቸውን ሲገቡ ሕፃን አቢዘር ግን ቦርሳዩን ሳልይዝማ ወደ ቤት አልመለስም፣ አልገባም፣ ይቆጡኛል ብሎ ጠፍቷል ማለት ነው። ያለፉትን 37 ቀናት የት እንዳለም አይታወቅም። እናትና አባት ለቅሶ ላይ ናቸው። ሸር በማድረግ እንተባበራቸው፣ እናግዛቸው ማለት ነው። ምናልባት በአካልም ሆነ በሌላ ሰው በሚዲያ ልናገኘው ስለምንችል ስልክ ቁጥራቸውን እንያዘው ማለት ነው። 09224 48 5 አይን አለም ትባላለች ማለት ነው እናቱ። 0910 65 61 50 ሶሪ ይባላል። አባቱ ነው። መልካምነት ለራስ ነው። ለመልካም ስራ ረፍዶ አያውቅም ማለት ነው። መቼም የእናትነትና የአባትነትን አንጀት ማወቅ አይጠፋንም። እህትም ወንድምም ስላለን ማለት ነው። ስለዚህ ስለ ህፃን ልጅ ስትሉ ሸር እያደረጋችሁ ላይክ አድርጉ። ምንም አበረታቱኝ። እንደዚህ ያኔ ጠቃሚ ነገር የሆነን ነገር አመጣለሁ ማለት ነው። አበረታቱኝ። ታዳጊ ነኝ። በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።